ጨዋታችን ሲጀምር ከከተማ ሩቅ ወደሆነችና በጣም ብዙ ሰው የሄደባት ነገር ግን በዛው ልክም ያልተመለሱባት በጣም አስፈሪ ወደሆነች ደሴት ይወስደናል። ከዚች ደሴትም ከብዙ ዓመታት በፊት የነበሩ ነዋሪዎችን የጨረሰ አንድ መጥፎ አውሬ ነበር። እሱን አውሬ መግደል የቻለ ሰው $1,000,000 ሽልማት እንዳለው መንግስት ባስታወቀው መረጃ መሰረት በጣም ብዙ አዳኞች ተሰራጭተዋል። ከነዛም መሃል የዛሬ ባለ ታሪኮቻችን አንዶች ናቸው። ሁሉም ቢፈሩም ነገር ግን ብሩን እያሰቡ ጉዟቸውን ቀጥለዋል። ነገር ግን ከዚህ መሃል ካሜራማኑ ብቻውን ወደ ኋላ ይቀራል። የሆነ ነገር ያየ መስሎትም ለማንሳት ይሞክራል። ነገር ግን ቡድኑ እንደተለየ ሲያውቅ እነሱን ለመከተል ይሞክራል። እናም ሲሄድ አደናቅፎት ይወድቃል። ቀና ብሎ ሲመለከትም በጣም ይደነግጣል። ከቡድኑ ጋር ከተገናኘ በኋላም መንገድ ይጀምራሉ። ድሮ አዳኞች ሲመጡ ወደሚያርፉበት ቤቱ በጣም ቢያረጅም እነሱ ግን አልፈሩትም። ወደ ቤቱ ከደረሱ በኋላም ዙሪያውን በመቆጣጠሪያ ካሜራዎች የተከበበ ነበር። አሁን ላይ ስራ ቢያቆሙም ግን ይሰራሉ ሁሉ። ውስጥ ላይ ልክ እንደዚህ እንደምታዩት የእንስሳት እንዲሁም መሳሪያዎች ተንጠልጥለው ይገኛሉ። ጄኔሬተሩን ካስነሱ በኋላ መቆጣጠሪያ ካሜራዎቹ ስራ ይጀምራሉ። እነሱም ወደ ጫካ ይወጣሉ። ነገር ግን ጫካ ላይ እየሄዱ ያለ አንድ ሰው ከኋላቸው ይመጣል። ያንም ልክ እንደነሱ አዳኝ ነበረ። እናም አደኑ ላይ ይቀድሙኛል ብሎ ስላሰበ ከነርሱ ርቆ እሱ ተሎ አውሬውን ለማግኘት ፈጥኖ ይሄዳል። ጄሲካም በአይምሮዋ ላይ የሆነ ትውስታ ብልጭ ይልባታል። ነገር ግን ቡድኑ ወደ ኋላ ሲሸሽ ዝም ብላ ትሄዳለች። እዚህ ጋር ደግሞ ፈጣኑ ሲዞር ከቆየ በኋላ በጣም ደክሞት ተደግፎ ቀና ብሎ ወደ ላይ ሲያይ በጣም የሚያስደነግጥ ነገር ያያል። በጀርባውም አውሬው የተከተለ መስሎት መሳሪያውን ያዞራል። ነገር ግን ከእይታ ውስጥ ሊገባለት አልቻለም። እሱም ወደፊት መገስገሱን ይቀጥላል። በሌላኛው የጫካ ክፍል ደግሞ መርፌ ለአውሬው ማጥመጃ ወጥመድ ሲያዘጋጅ እናየዋለን። እሱ ከዚህ ወጥመዱን ያዘጋጀ ያለ አሌክዛንደር እና ሳም ደግሞ መኪናው ላይ ሆነው አውሬው መምጣቱን መጠባበቅ ጀምረዋል። መርፌም ወጥመድ ያደረገባቸውን ቦታዎች እጅ ላይ ካርታ ስሎ ያስቀምጣል። ነገር ግን በዛኛው የጫካ በኩል እስካሁን ድረስ ከአውሬው ጋር ሩጫውን አልጨረሰም ነበር ሳም። እሱ አንድ ጊዜ ወደፊት ሲሄድ አውሬው በኋላ ሲከተለው፣ ወደ ኋላ ሲመለስ አውሬው በፊቱ ሲሄድ ሲሯሯጥ እናየዋለን። ነገር ግን በዚህኛው የጫካ በኩል እነ ጄሲካ እድል የቀናቸው ይመስላል። ሁሉም ተኩሰዋል፣ ቀስት ወርውረዋል። እዚህ ጋር ሳምም የእነሱን ተኩስ ድምፅ ሰምቶ የተቀደመ መስሎት በጣም ይናደዳል። በዛም ተዘናግቶ እያለ በኋላው በኩል መጥቶ ያጠቀዋል። ይህም ያላሰበው ስለሆነበት ምንም መሳሪያ እጁ ላይ አልነበረም። በዚህም እና አሌክዛንደር ያጠመዱት አውሬውን ሳይሆን ለራታቸው የሚበሉት ትንሽዬ ሚዳቋ ነበረች። እናም እሷን ጠቅልለው ጨረሱ በኋላ ጄሲካና አሌክዛንደር ወደ ቤት ይዘው መሄድ ይጀምራሉ። መርፌ ግን ካደኑት ትንሽ አካል አስቀርቶ ለአውሬው ወጥመድ እያዘጋጀ ነበር። እነርሱም በመንገዳቸው ላይ ሳሉ አውሬው ከኋላ መከተል ጀመረ። የዚህን ጊዜ ጄሲ አውሬውን አየችውና ያዘችውን አወረደችው። ቀስት ለመወርወርም እየተዘጋጀች ያለ በፍጥነት መጥቶ አሌክዛንደርን ያጠቃዋል። በዚህ ጊዜም ጄሲ አሌክዛንደርን ከአውሬው ለማስለቀቅ መጎተት ትጀምራለች። እንደዚህ እየተጎተቱ ያለ ቤሊ ደርሳ በሚነድ ሮኬት መሰል ማስፈራራት ጀመረች። በዚህ ጊዜ ቻርሊ ለመተኮስ ቢሞክርም ነገር ግን ይፈራና ይተወዋል። እነሱም እንደዛ ካስፈራሩ በኋላ አሌክዛንደርን አስለቅቀው ወደ ቤት ሩጠው ይገባሉ። አውሬውም የገዛ ንብረቱን ጫካ ያመጡትን መልሶ ይወስዳል። በዚህም ጊዜ አሌክዛንደር በጣም እየታመመና ደም እየፈሰሰው ነበር እና መፍትሄ ብሎ ያመጡት በጋለ ብረት ቁስሉ መተኮስ ነበር። በጣም ጨካኝ። መርፌም ጫካው ላይ ክትትል እያደረገ ያለ የአውሬውን ኮቴ ያገኘ ሲመስለው ከኋላው ድቅን ይልበታል። በዚህም ጊዜ አውሬውን በጩቤ ለመቅጠም ይሞክራል። በዚህም እየታገለ ያለ ወደ ኋላ እየሸሸ ራሱ ቅድም ካጠመደው ወጥመድ ላይ እግሩ ይገባና ይወድቃል። በዚህም ጊዜ እነ ጄሲ ጋር ኮኔክሽን ለመፍጠር ቢሞክርም ምንም የሚለው አልሰማቸው ይላል።
ምን አይነት እንስሳ እንደሆነ ቢጠይቁትም እንስሳም አይደለም ሰውም አይደለም እያለ እየፈራ ያለ እዛው ላይ ይጨርሰዋል። ወደ ቻርሊ ደውለውም ወደ እነሱ እንዲመጣ ቢጠይቁትም እዛ ካለበት እንደሚቆይና በጣም እንደፈራ ይነግራቸዋል። እነሱም በጣም ፈሪ ብለው ሊስቁበት ሲሉ የደህንነት ካሜራ መቆጣጠሪያውን ተመልከቱ ይላቸዋል። እነሱም ባዩ ጊዜ አውሬው ቤቱን እንደከበበው ይረዳሉ። በዚህም ጊዜ ቤሊ ወደ ውጭ መተኮስ ትጀምራለች። ነገር ግን አውሬው ልታገኝ አልቻለችም። በዚህም ጊዜ ጄሲ መጣ ጥይት እንደሌላቸውና መቆጠብ እንዳለባት ትነግራታለች። ጥይቷንም ከጨረሰች በኋላ አውሬውን በጩቤ ለመውጋት በመስኮት ስትጠባበቅ አውሬው ቀድሞ ይይዛታል። እሷንም ጎትቶ ወደ ውጭ ሊያወጣት ሲል ጄሲ ትደርስና በጦር ተወገዋለች። እዛም እሷን ወደዚህ ጎትታ ታወጣታለች። ነገር ግን በዛውኑ ሰዓት አውሬው የተወጋበትን ጦር ይነቅልና አሌክዛንደር የተኛበትን ወንበር ይዞ መጎተት ይጀምራል። አሌክዛንደርንም ካነሱት በኋላ አሌክዛንደር ወደ ቻርሊ ደውሎ አውሬውን ተኩሶ መምታት እንዳለበት ይነግረዋል። ቻርሊ አውሬውን እየተከታተለው እያለ ቀድሞ አውሬው እሱን ያየዋል። በዚህም ሰዓት አውሬው እንዳየው ነው ይነግራቸዋል። እሱም ወደ አውሬው መተኮስ ይጀምራል። ነገር ግን አንድም ኢላማውን የጠበቀ ተኩስ አልተኮሰም። በዚህም ሰዓት ጥይቱን ጨርሶ አውሬው ሄዷል ብሎ ባሰበበት ሰዓት ድንገት በሩን ይከፍትና አውሬው እሱ ካለበት ቤት ይገባል። በዚህም እሱን ይዞት ይሄዳል። ግሩፑም አውሬውን እንዴት ማሸነፍ እንዳለባቸው ፕላን ማውጣት ይጀምራሉ። ጠዋት ሁላቸውም ወደ የሚሄዱበት እንቅስቃሴያቸው መመዳደብ ይጀምራሉ። ትዕይንቱ ሲቀየርም ወደ አንድ ቦታ ይወስደናል። እዚህም ቻርሊ እንዳልሞተና ነገር ግን የአውሬው እስረኛ ሆኖ እንዳለ ያሳየናል። ከነጋም በኋላ በፕላናቸው መሰረት አሌክዛንደር እና ቤሌ በአንድ ግሩፕ ነው ቀድሞ ብቻቸውን ወደ ጫካው ሲገቡ እናያለን። ጄሲም ብትሆን ብዙም ሳትቆይ በፕላናቸው መሰረት ወደ ተቃራኒ አቅጣጫ ትሄዳለች። አሌክዛንደርም ቻርሊ በህይወት መኖሩን ለማረጋገጥ ወደ እርሱ መሳሪያ ምልክት ያደርጋል። በዚህም ሰዓት ቻርሊ ያነሳውና ያናግራቸዋል። ነገር ግን በሚያናግራቸው ሰዓት አውሬው ይመጣና ድምፁ የሚመጣበትን ቦታ በሽታ ይለየዋል። በዚህም ጊዜ ወደ እነሱ እየመጣ እንደሆነ ቻርሊ ይነግራቸዋል። እነሱም ፕላን እንዳላቸውና እንደተዘጋጁበት ይነግራቸዋል። በዚህም ጊዜ ቤሪ እሷ ወጥመድ እንደምትሆንና አውሬውን ማስከተል እንዳለባት ይነግራታል። እሷም ሳታቅማማ ትሄዳለች። በተቃራኒው በኩል ጄሲ በሄደችበት ወንዙ ዳር የነበረው ጀልባ ሰምጦና ተቃጥሎ ታየዋለች። በዚህ ጊዜ በጣም ትናደዳለች። በዚህ በኩል ደግሞ ቻርሊ በኋላ ከወጣ በኋላ ለአድናቂዎቹ የሚለውን ላይክ እና ሰብስክራይብ አድርጎ እያለ እየተናገረ ይገኛል። ይሄ አሁን ሲሮጥ የምንመለከተው የጄሲ አባት ነው። ከብዙ ዓመታት በፊት ትውስታ ላይ ነው ያለችው ማለት ነው እሷ። እና እዚህ ቦታ ከአውሬው ጋር ተጋፍጦ ነበር የሞተው የጄሲ አባት። እናም ይህ ሁሉ ነገር ሲሆን የእሷ አይኗ እያየን ነበር። ጀልባው በመቃጠሉ ምክንያት ምንም የመውጫ ተስፋ ስለሌላቸው ጄሲ ወደ ቤት እየተመለሰች ትገኛለች። እዚህ ጋር ቀኑም እየጨለመ ነው የነበረ። ጄሲም አውሬው የሚገኝበትን ቦታ ፕላን ካደረገች በኋላ ተከታታይ ጋዞችን በብልቃጥ መሙላት ትጀምራለች። በዚህን ጊዜ በሩ ሲንገጫገጭ ሰማች። ልትዘጋ ስትሞክር አውሬው በሩን ከፍቶ ይገባል። እሷም በበሩ ውስጥ ተደብቃ ስለነበር አላያትም። ነገር ግን ውስጥ ላይ እየገባ ነገሮችን መፈለግ ይጀምራል። በዚህኛው የጫካ ክፍል ደግሞ ቤሊን አውሬው እያባረራት ይገኛል። አሌክዛንደርም ኢላማ ውስጥ እስከሚገባለት ድረስ መጠባበቅ ጀምሯል። ቤሊም አውሬውን ለመምታት ቀስት ወረወረች። በዚህ ጊዜ አውሬው መትዛ እሷ እግሯ እንጨት ውስጥ ይገባል። ጄሲም የተደበቀችበትን ቦታ አውሬው ያገኛታል። በዚህ ጊዜ ጸረ ተባይ ካይኑ ላይ ትረጭና በእንጨት መትሰው ሾልካው ትሄዳለች። ከዛም መሳሪያ ስላጣች እንደገና በእግሩ ስር ሾልካ ሄዳ በጦር ትወጋዋለች ወደ ላይ። በጦር ከወጋችሁም በኋላ የጦሩን ጫፍ ገመድ ለማሳዝ ትሞክራለች። ነገር ግን በጣም ኃይለኛ ስለነበር ጎትቶ እሷን ይጥላታል። ግን ስትወድቅ መሳሪያ ይዛ ነበር የተነሳችው። እናም በዛ በሁለት ጩቤ ይዛ ትጫወትበታለች። በዚህ ጊዜ አውሬው ጋር ልክ እንደ ዳንስ ተሽከረከረችበት። እንደማታሸንፈው ግን እርግጥ ስለሆነ
አውሬውን እዛው ላይ በሩን ዘግታበት እሷ ወጣ ሄደች። ከወጣችም በኋላ በቤቱ ኮለን ግድግዳ ተደበቀች። ነገር ግን የሬዲዮ ማሰራጫውን ወርውራው ስለነበር ምልክት ተደረገላት። በዚህም ጊዜ ምልክት የተደረገበት ኦሪጂናሉ ድምጽ የሚመጣበትን ቦታ ለይቶ ወደዛ መሄድ ይጀምራል። ባሌም ከወደቀች በኋላ አውሬው ይደርስባትና እሷ ወቅታው በነበረው ቀስት እሷ ሊወጋት ይሞክራል። ነገር ግን በዚህ ጊዜ አሌክዛንደር ርቀት ላይ አስተያይቶ ግንባሩን በጥሶ ይጥለዋል። እሱም አውሬውን ስለመታ በጣም የተደሰተ ለቻርሊ ደውሎ ገደልነው እኮ እያለ የተነገረው እያለ ከኋላው አንደኛው ይደርስበታል። በዚህም ጊዜ እንዲጠነቀቅ ትነግረዋለች። ቀድሞም አውሬው ይደርስበትና እሱን ይዘርረዋል። ባርሌም ራሷን ለማስለቀቅ እየሞከረች እያለ አውሬው ሌላኛው የሬዲዮ ድምጽ ስለሰማ ያንን ወደ ሰማበት ወደ ቻርሊ መሄድ ይጀምራል። በዚህ ጊዜ ወደ ቻርሊ ጄሲ ትደርሳለች እና ልታስለቅቀው በምትሞክር ጊዜ ከወገቡ በታች ሙሉ ሰውነቱ እንደተበላሸና መነሳት እንደማይችል ይነግራታል። እዚህም የተከራከሩ እያለ አውሬው ከኋላቸው ይደርስባቸዋል። አሌክዛንደርን አሽቀንጥሮ ከወረወረ በኋላ ወደ እርሷ ይጠጋል። እሷም የዛን ጊዜ ቅድም የያዘቻቸውን የነዳጅ ጠርሙሶች ከየቦታው መጣል ትጀምራለች። ከወረወረችም በኋላ ችቦውን ለኩሳ እሱን ለማስፈራራት ትሞክራለች። ነገር ግን ችቦውን እንደምንም ወርውሮ ይጥልና እሷን አንቆ ይይዛታል። ጄሲንም በደም ውስጥ አፍኖ ሊገላት ሊሞክር ሲል ቻርሊ ትልቅ ባውዛ ያበራበትና ትኩረቱን ወደሱ ይስበዋል። በዚህም ጊዜ አውሬው ወደ ቻርሊ ተጠግቶ ይጨርሰዋል። ጄሲንም አንቆ ይዞ ሊገላት ሲል ቤሪ ደርሳ ከኋላ ትመጣዋለች። ጄሲም በዚህ ጊዜ ከአሌክዛንደር የነበረውን ችቦ ትወስዳለች። ከዛም ከአውሬው ጀርባ ቤሪ ሰከታበት ስለነበር ሰንሰለቱን ከቤቱ ጋር ታስረዋለች። ጄሲም ችቦውን ለኩሳ ለማስፈራራት በምትሞክር ጊዜ ይዞርና ከኋላ ቤሪን ይጨርሳታል። ጄሲም ትናደድና ሙሉ ቤቱን ማቃጠል ትጀምራለች። በዚህም ሁኔታ ጄሲ $1 ሚሊዮን አሸናፊ ትሆናለች። በዚህም ትዕይንታችን ያበቃል። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ አይረሳ። ለወደፊት ምን እንሰራላችሁን ደግሞ ኮሜንት ላይ አሳውቁን። ይመቻችሁ።